ሰላም እንኳን ደህና መጣችሁ። ዛሬ በዚህ ቪዲዮ የድል ህይወት እንድትኖሩ ይረዳችሁ ዘንድ እውነትን በእግዚአብሔር ቃል ደግፈን አምጥተናል። ልጠይቃችሁ፣ እምነታችሁ ምንም ያህል ጠንካራ ቢመስልም አንዳንድ የህይወት ዘርፎች ጥቃት እየደረሰባችሁ እንደሆነ አስተውላችሁ ታውቃላችሁ? ይህ አጋጣሚ አይደለም። መጽሐፍ ቅዱስ እንዲህ ይለናል፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞረናል። ሰይጣን እናንተን ከእግዚአብሔር ዕቅድ ለማውጣት በአራት ዋና የህይወት ዘርፎች ላይ ያተኩራል። ስለዚህ ዛሬ እነዛን አራት ቁልፍ ነገሮችን እናያለን፣ እንዲሁም እንዴት እያንዳንዱን ጥቃቶች ማምለጥ እንደሚቻል። እስከ መጨረሻ ከኔ ጋር ቆዩ፣ ምክንያቱም በመጨረሻ ላይ ብዙ ክርስቲያኖች የተሸነፉበት ነውና። 1. አእምሮ። የመጀመሪያውና በጣም የተለመደው ሰይጣን የሚያጠቃው አእምሮን ነው። ለምን አእምሮ ካላችሁ፣ ምክንያቱም ሐሳባችሁን የሚቆጣጠር ሁሉ ሕይወታችሁንም ይቆጣጠራል። ሰይጣን የፍርሃትን፣ የጥርጣሬን፣ የጭንቀትን፣ ግራ መጋባትን ዘር ሲዘራ ተስፋ በማድረግ ፈንታ እነዚህ ሐሳቦች እናንተን ከናንተም አልፎ ሌሎችንም ይቆጣጠራል። ሕይወታችሁን፣ ነጋችሁን፣ ተስፋችሁን ያጨልማል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 10:5 እንዲህ ይለናል፣ የሰውም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። እስቲ አስቡት፣ ሕይወታችሁን ስትመለከቱ በቂ እንዳልሆናችሁ ተሰምቷችሁ ያውቃል? እግዚአብሔር እንደናንተ ላለ ሰው አይጠቅምም የሚል ጸሎት ምንም ትርጉም እንደሌለው። እነዚህ ውሸቶች የሚጀምሩት በአእምሮ ውስጥ ነው። የእግዚአብሔር ቃል ግን መሳሪያ ነው። እነዚህ ሐሳቦች ወደ አእምሮ ሲላኩ እውነትን ጮክ ብለህ ተናገር። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ሥራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። መዝሙረ ዳዊት 139 ቁጥር 14። እንዲሁም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ፊልጵስዩስ 4:13። ያስታውሱ፣ በመጀመሪያ የእናንተ ሕይወት ማሸነፍም መሸነፍም የሚጀምረው በአእምሯችሁ ውስጥ ነው። 2. ግንኙነታችሁን። ሰይጣን ያለህን ግንኙነት ከትዳር አጋር፣ ከቤተሰብ፣ ከጓደኞች ጋር አጥብቆ ያናውጣል። ምክንያቱም በመለያየት የክርስቶስን አካል ያዳክማል። ጠላት ጥፋትን፣ ቅናትን፣ አለመግባባትን፣ ክህደትን በመዝራት እግዚአብሔር ለሕዝቡ ያዘጋጀውን በአንድነት ውስጥ ያለውን በረከት የሚያፈርስ ነው። በዮሐንስ 10:10 ኢየሱስ አስጠንቅቆናል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። ምናልባት በቀላል አለመግባባት በአንድ ሰው ላይ ምሬት አድሮብህ ሊሆን ይችላል፣ ወይም ኩራት ይቅር እንዳትል አድርጎ ሊሆን ይችላል። ነገር ግን በጥሞና አዳምጡ። ሰይጣን አንድነት የሌለው ቤት መቆም እንደማይችል ያውቃል። መፍትሄውስ ካልከኝ ይቅርታ፣ ትህትና፣ ፍቅር ነው። ኤፌሶን 4:3 እንዲህ ይላል፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ሰይጣን ትንሽ ድካም አግኝቶብን ግንኙነታችንን ተስፋ ወደሚያስቆርጥ መበታተን ሳይወስደው በጊዜ ነቅተን ለአንድነታችን እንጋደል። 3. በዓላማችሁና ጥሪያችሁ ላይ። ሦስተኛው ጥቃት እየተፈጸመ ያለው ነገራችንን፣ ዓላማችንና ጥሪያችን ላይ ነው። ሰይጣን ጥሪህን እንድትጠራጠር ካደረገ በክርስቶስ ያለን ዕጣ ፋንታ እግዚአብሔርን ለሕይወት ያለውን ዕቅድ እንዳይሳካ ያደርገዋል። ምናልባት እግዚአብሔር በአንተ ለመጠቀም ብቁ እንዳልሆንክ፣ በጣም ኃጢአተኛ እንደሆንክ ተሰምቶ ይሆናል። ነገር ግን ትንቢተ ኤርምያስ 29:11ን ላስታውስ፣ ለእናንተ የማስባት ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። አንድ የማሳስባችሁ ነገር በሕይወታችሁ ላይ የእግዚአብሔር ጥሪ ሊሰረዝ አይችልም። ነገር ግን ዲያብሎስ ከመድረሳችሁ በፊት እንድታቋርጡ ሊያደርጋችሁ ይችላል። ዓላማን ያስጥልሃል። አንተም ተራነ፣ አይሳካልም፣ ጊዜው አልፏል ይልሃል። ግን እነዚህ ውሸቶች ናቸው።
እግዚአብሔር የሚጠራቸውን ያስታጥቃቸዋል። ለዓላማ ከምታውቀው በላይ አስፈላጊ ብቸኛ ሰው አንተ ነህ። 4. በአካልና በጤና ላይ። አራተኛው ሰይጣን በዋነኝነት የሚያነጣጥረው አካልና ጤና ላይ ነው። አዎ፣ አካላዊ ጥቃቶች እውን ናቸው። ህመም፣ ድካም፣ ድብርት፣ ድንዛዜ። ይህ ሁሉ ማለት አምላክን በተሟላ ሁኔታ እንዳታገለግለው ሰውነትን ለማዳከም ነው። በመጽሐፍ ቅዱስ ውስጥ ኢዮብን አስታውስ። ኢዮብን ሊሰብረው ሰይጣን ጤንነቱን መታው። እግዚአብሔር ግን ብርታትና ፈውስ እንደሚሆንለት ቃል ገብቷል። በእርሱ ቁስል እኛ ተፈወስን። ኢሳይያስ 53:5። ሰውነታችሁን ተንከባከቡ። አስፈላጊ በሚሆንበት ጊዜ እረፍትን አድርጉ። አቅም ለማግኘት ጸልዩ። ከእግዚአብሔር ብርታትን ፈልጉ። የጤናህን መንፈሳዊ ጎን ችላ አትበል። ምክንያቱም ሰውነት ሲደክም መንፈሳችሁ በቀላሉ ተስፋ ሊቆርጥ ይችላል። ማቴዎስ 26:41 ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። በዚህ ቃል ተፈትነን እንዳንወርቅ በጥንቃቄ እንጠብቀው። በመጨረሻም ሰይጣን የሚያጠቃቸውን 4 ቦታዎች እንደገና ላስታውሳችሁ። አንደኛ፣ አእምሮ በፍርሃትና በውሸት ይሞላል። ሁለተኛ፣ ግንኙነታችሁን በመከፋፈልና በማጠልሸት። ሶስተኛ፣ ጥሪያችሁ ላይ በጥርጣሬና በማዘናጋት። አራተኛ፣ ሰውነታችሁ ላይ በህመምና በድካም። ግን መልካሙ ዜና ይኸውና፣ ምንም ማምለጫ የሌለን አይደለንም። መጽሐፍ ቅዱስ በኤፌሶን 6:11 ላይ እንዲህ ይለናል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። በጸሎት ቆዩ፣ በቃሉ ውስጥ ቆዩ፣ ንቁ ሁኑ። ይህ መልእክት በፈተና ውስጥ ላሉ ሰዎች እንዲደርስ ላይክ በማድረግ ሐሳባችሁን ደግሞ በኮመንት እንዲሁም ቪዲዮን ሼር ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም።